ፊቱን ይግለጽላችሁ። እግዚአብሔር ይስጥልን። በጣም ደስ ብሎኛል። ደስ ያለኝ ክርስቶስ እንኳን ብጣሽ መሬት የሰማይ መንግስቱን ለሚሰጥ ደስ ያለኝ ግን እግዚአብሔር አብሮን ስለሆነ ይህንን ስላደረገልን እና በጣም ደስ ብሎኛል። የዛሬ ሳምንት ሁላችሁም ጠርቻችኋለሁ። ብር ስትሰጡ የሰጣችሁን በትክክል ብሩን ባላውቀውም ወደ 178 ሚሊዮን ብር አካባቢ ሰጥተውናል። በዓለም ያሉ ምናል በዚህ ያሉ እዚህ ያሉት የዜማ ተማሪዎች የቅዳሴ ተማሪዎች ራሱ ምንም የላቸውም። ገዳሙን የሚያስተምራቸው አንዳንድ ብር ዶሮ ሽጠው አይታወቅም እነሱ ሳይቀር ሰጥተዋል። እና በዓለም ያሉ ሁሉ የሰጣችሁን ሁሉ እዚህ ደርሶ ነበር። ብራችሁ አንዲትም አልተነካች። በቀደም ብቻ 31 ሚሊዮን ብር ለካሳ ወጥተናል። ገና በቀደም ብሩ ተነካ አላችኋል። ስለዚህ ብሩ ተነኳል። እያንዳንዷን ብር በሚዲያ እንገልጻለን። እያንዳንዷን ብር የት እንደደረሰች አምናም ቃል ገብቻለሁ፣ ነገም ይቀጥላል። ይሄን ያህል ብር ተጠቅመናል፣ ይሄን ያህል። ስለዚህ ቅዳሜ ከጠዋቱ 3 ሰዓት ላይ በባህር ዳር ከተማ በተቀበልነው መሬት ላይ አዲሱ ድልድይ ፊት ለፊት ነው የተቀበልነው። 30,000 ካሬ መሬት እዚያ መሰረት ድንጋዩ ይጣላል፣ ብፁዓን ሊቃነ ጳጳሳት በተገኙበት። ስለዚህ ይጣላል። ዝግጅታችን እያደረግን ነው። የገዳሙ መናንያን ደቀ መዛሙርት በቻሉት መጠን ይገኛሉ። ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ተገኝታችሁ ያልቻላችሁ ደግሞ በዓለም ሆናችሁ ይህን እንድትከታተሉ ሁላችሁም ተጠርታችኋል። ብር የሰጣችሁም ያልሰጣችሁም እንዲያው ቢኖረኝ ይሰጥ ነበር ያላችሁም እንዲያው ያሳካላችሁ ያላችሁም የጸለያችሁልንም የተጨነቃችሁልንም ሁሉ እንኳን ደስ ያላችሁ። ባላችሁበት ጠርተናችኋል። የዛሬ ሳምንት ሁላችሁም ሆዳችሁን በለንቋጣ አጥባችሁ እንድትመጡ የቃለ እግዚአብሔር ድግስ አለ። እንጀራም አይጠፋም፣ እግዚአብሔር ያወርድ ይሆናል። እንድትመጡ ጠርቻችኋለሁ። አንድ ጊዜ አምላከ ቅዱስ ቂርቆስ ይመስገን በሉ በሉ በሉ። በየደረጃው ያሉ እውነት ለመናገር በየደረጃው ያሉ ይሄንን ለፈረሙልን ባለስልጣናትም አመራሮችም ባለሙያዎችም ሁሉ የጉባኤ አምላክ ይስጥልን በሉልን። መርቁ። አሜን። የጉባኤ አምላክ ይስጥልን፣ እግዚአብሔር ይስጥልን። በጣም ደስ ብሎኛል።